በመጀመሪያ ክፍለ ዘመን የነበሩት አይሁድ አማኞች ኢየሱስን የህይወት መንገድ እንደሆነ ያውቁ ነበር። እንዳዳኛቸው ተቀብለውት ነበር። they are born again። ነገር ግን እለት በእለት በክርስትና አካሄዳቸው they were struggling ይታገሉ ነበር። በመንፈሳዊ ህይወታቸው በቃ ይታገሉ ነበር። አቅቷቸው ነበር። በችግር ላይ በመንጻት ወይም መልካም ስራዎችን በመጠበቅ ላይ ሆነ ወይም በአንድነት በቤተክርስቲያን ባለበት አንድነት በመጠበቅ ራሱ በዛ ላይ በትዕግስት መኖር ራሱ አቅቷቸው ነበር። ይታገሉ ነበር እና ያዕቆብ እንደ ፓስተርነቱ ያህል ተነስቶ ይጽፍላቸዋል ማለት ለምንድን ነው የሚጽፍላቸው? ሊያበረታታቸው በህይወታቸው በክርስትና ህይወታቸው እንዲጠነክሩ በህይወታቸው በጌታ ላይ ቆመው እንዲኖሩ ይጽፍላቸዋል እና ይሄን መጽሐፍ ሲጽፍላቸው is encouraging them እና ዛሬ ምናየው አዲስን ነገር ነው። ምንድነው? በመከራ ውስጥ መታገስን ነው ምናየው። ምንድነው እሱ? የዛሬ ሳምንት አይተነዋል ከቁጥር 1 እስከ 6 ቁጥር ያለውን በቤተክርስቲያን ውስጥ ሆነው እንኳን ጌታን እያመለኩ ጌታን እየወደዱ ጌታን እያገለገሉ ባላቸው ነገር እያገለገሉ እንኳን እያሉ እንኳን መከራ ደርሶባቸው ነበረ። በማን? በባለጠጎቹ እነዚህ በማያምኑ ባለጠጎቹ ላይ the riches were oppressing the poor እና በግልጡ አይተነዋል። እነዚህ ሀብታሞች የሚለው ያዕቆብ ሀብታሞችን ሁሉ አይደለም የሚናገር የነበረ። ያየነው ክፍል በደንብ ማወቅ አለብን። የሚናገር የነበረው ከቁጥር 1 እስከ 6 ያየነው የማያምኑት ናቸው። ዓለማዊ ሀብታሞች ናቸው እና ምን ያርጓቸው ነበር? ያሰቃዩአቸው ነበር። በእነሱ እጅ ብዙ ፍርድ ደርሶባቸዋል። ብዙዎቹ ሞተዋል። ብዙዎቹ ፕሪዝን ገብተዋል። ብዙዎቹ ደግሞ ደሞዛቸው እንኳን አልተቀበሉ። ሰው ይወሰድባቸው ነበር። የሚበሉት ምግብ እንኳን ነበራቸውም። እነዚህ አማኞች ቀን ለቀን እየታገሉ ነበር የሚኖሩት። በቃ በጣም በመከራ ውስጥ በማለፋቸው የተነሳ ከጌታ ቤት እንኳን ሊወጡ ብዙዎች ወጥተዋል። ብዙዎቹ ሊወጡ ትንሽ የቀራቸው በሚያልፉበት መከራ ምዕራፍ 1 መግቢያው ላይ በደንብ አይተናል። ሂስቶሪካል ኮንቴክስቱን አይተናል። እንኳን እሱ እነዚህ ሰዎች በህይወታቸው የሚያልፉበት መከራ እኛ እንደምናልፈው የተለያየ መከራ አለ በህይወታቸው። እውነት ነው፣ ኮምፔር እናደርገው አንችልም። ግን የእነሱ መከራ ግን በእምነታቸው መከራ ውስጥ ናቸው። በእምነታቸው የተፈተኑ ነው። ምክንያቱም አንደኛ አይሁዶች ናቸው። እነዚህ ጁሾች ናቸው። በሶሳይቲዎቻቸው እንኳን የተጠሉ ናቸው። ክርስቶስን ስለተቀበሉ ተሰደዋል። ካሉበት ተገፈው ወጥተዋል። በዛ በኤምፐረር በነበረ ክላውዲየስ እንኳን አይተናል። በሱ እጅ እንኳን በእስር ቤት ይገቡ ነበር። በእምነታቸው ምክንያት ይገደሉ ነበር፣ ይሰደዱ ነበረ እና በህይወታቸው ብዙ መከራ ስቃይ እያዩ ነበር እና ያዕቆብ ይሄንን ሰምቶ ይሄንን መልእክት ይጽፍላቸዋል። ብዙም ጊዜ ዓለም የሚለምድን ነው ሰውን እንኳን ብንጎዳ ምንም ነገር እንኳን አድርገን እንኳን የሚያስፈልገን ነገር ሁሉ ማሟላት እንዳለብን ነው ዓለም ይነግረን። ስኬታም ከሆነ ሰውን የረጋገጠን አልፈን የሚያስፈልገን ነገር ሁሉ ምግብ ሆነ ልጆቻችንን ምግብ ሆነ ተቸግረንም ቢሆንም ማድረግ ያለባችሁ ነገር አድርጉ እያለን ነው ዓለም እንደዚያ የሚያሳየን። ግን እዚህ ላይ ያዕቆብ ዛሬ የምንመለከተውን ክፍል ላይ የተሻለ ሐሳብ አለ እያላችሁ ነው። የተሻለ ከዓለም ጥበብ ይበልጥ የተሻለ አለ። የእግዚአብሔር መንገድ ይበልጣል እና ዛሬ የምንመለከተው ያዕቆብን ይህንን መንገድ ነው የሚገልጥልን። በመከራ ውስጥ እያለ ዛሬ በመከራ ውስጥ እያለፈች ምትኖር ነፍሳለች። እንዴት ነው መሆነው? አቅቶኛል። መከራ ስንል በእምነታችን ብቻ የምንፈተነው አይደለም። ምዕራፍ 1 ያየነው መፈተን በእምነታችን የተነሳውን ያየነው። አሁን ዛሬ የምንመለከተው መከራ ከውጭ የሚመጣ መከራ ነው፣ ከኛ የሚመጣ አይደለም። በእምነታችን ብቻ ሳይሆን የተነሳው ከውጭ የሚመጣ ነው። በዓለም የሚደረግብን ነገር ነው። ሰው ጎቶን ይሆናል፣ ሰው ጠልቶን ይሆናል። ሰው ከመሬት ተነስቶ ሰው ጠልቶን ይሆናል። ሳናደርገው ያን ሰው ረተን ያ ሰው እኛ ላይ ተነስቶብን ይሆናል። ያ ሰው ምን ነካው እስከምን ድረስ እግዚአብሔር ወይት አለ ክፍረድ እያልን ይሆናል። ሰው ገንዘብ ወስዶብን ይሆናል፣ ወይም አንድ ሰው ረተን ያን ገንዘብ አልመለስንም ይሆናል፣ ወይም በስራ ቦታ የተሰቃየን ይሆናል፣
ወይም አሉን ፋሚሊዎች ኢትዮጵያም ሆነ እዚህም ሆነ የሚሰቃዩ እግዚአብሔር ሆይ የት መይታለህ እያለ ምንድነው what should we do ምንድነው ማድረግ ያለብኝ በዚህ ሁኔታ ዛሬ እግዚአብሔር ለዛች ነፍስ ነው የሚናገረው ምንድነው ማድረግ ያለብን በመከራው ስናልፍ how do we make it right ምንድነው ማድረግ ያለብን እነዚህ ሰዎች they were asking the same question መሯቸው በቃስሙ ራሳችሁ በዛ ቦታ ውስጥ ሰዱ እንዴት የነበሩበት ሲቹዌሽን እግዚአብሔር ሆይ ይሄን ሁሉ ያረኩል አንተ ያገለገልኩ እንደዚህ ሲሆን እንዴት ጸጥ ትላለህ እየሰራሁኝ እንዴት እኔ ላይ ደርሳል አንተ ያመለኩኝ የጸለይኩኝ ምንም ነገር ሳላጠፋ እንዴት እኔ ላይ በደል ይደርሳል እንዴት ስቃይ ይመጣብኝ እንዴት ታመማለሁ እንዴት ይፈረድብኛል በዚህ ምድር ላይ እያለን ይሆናል እግዚአብሔር ለዛ መልስ አለው ዛሬ አሜን ያዕቆብ ምን ማድረግ እንዳለብን ብቻ ሳይሆን እንዴት how to do it ይነግረናል እንዴት ማድረግ እንዳለብን ደግሞ ይነግረናል እና እስቲ እንመልከተው ምንድነው የሚለው መጀመሪያ ላይ ከቁጥር 7 ያለው እንግዲህ ወንድሞች ሆይ ይላል እዚህ ላይ እንደገና እናፈልጋለን እንግዲህ ማለት therefore ነው በእንግሊዝኛ ምንም ቀጣይ ሐሳብ ነው ቅዳልኩ ወደ ላይ ወተን የዛሬ ሳምንት ያየነው ነው እና አንድ ላይ ቀየረው ነገር አለ አሁን የሚናገራችሁ ወንድሞቼ ሆይ ነው ያለው ላስት ታይም ካያችሁ ቁጥር 1 ላይ ከቁጥር 5 1 ላይ ያለው እናንተ ሀብታሞች ስሙ እያለ የተናገረው በመጽሐፍ ቅዱስ ወንድሞች ሲባል በክርስቶስ ያሉት ናቸው አይደል ሁላችን በክርስቶስ ያለነው በጌታ ወንድምና እህት ነን ስለዚህ አሁን የሚናገረው ሐሳቡ ትንሽ ለየት ይላል የሚናገራቸው እነዚህ አማኞች ናቸው በጌታ ውስጥ ያሉ ናቸው ክርስቶስን እንዳዳኛቸው የተቀበሉና እሱ የሚከተሉት ነው የሚናገረው እንጂ this are not the same audience ሀብታሞች የተናገረው እነዛ በእጃቸው የሚያሰቃዩት አይደለም እነዚህ አሁን ደግሞ የተቸገሩት ነው የሚናገረው ምንድነው የሚላቸው እናንተ እንግዲህ ወንድሞች ሆይ እና በችግሩ ስናልፍ ምንድነው ማድረግ ያለብን 4 ነጥቦች ነው ዛሬ የምንይዘው ጻፉ አንደኛ ዝላይ የሚላቸው ጌታ እስከሚመጣ ድረስ ታገሱ ምንድነው ታገሱ ይሄ ታገሱ የሚለው በእንግሊዝኛው long suffering ይለዋል እንትኑ በደንብ ኮሜንታሪውን አይቼ የግሪክ ቃላቱን አይቼ እንዴት እንደተረጎመ ቀጥታ ወደ አማርኛ ለመተርጎም ሞከርኩና ቀጥታ ሲተረጎም እንደዚህ ነው ቁጣን ከመገልጸው በፊት በቂ ጊዜ መጠበቅ ይህ ያለ ጊዜው ያህል አጠቃቀምን ወይ በቀል አዳምጡ ልብ በሉ ተገቢ ባልሆነ ቁጣ የግል ምላሽ አለመውሰድ ይለዋል ወይም ያስወግዳል ምንድነው ይሄ እንትን መታገስ ማለት በመከራው ስናልፍ ወይም በህመም ውስጥ ነው እንችላለን በተለያየ ነገር መከራ ራሳችንና ቀልብ የምናልፈበት ነገር መታገስ ማለት መረጋጋት ማለት ነው ወይ በቁጣ አለመመለስ ወይ መበቀል ዓለም እንደዛ ነው የሚለው አንድ ሰው እንትን ካለ ጥርስ ለጥርስ ላይ እንደሚባለው ነገር እንደዛ ታይራሽ ተበቃል ወይም ባንዴ መናደድ እዚህ ታገሱ ይላቸዋል መታገስ ቀጠቋቋ ነው በቃ እስቲ ጸጥ ማለት አለመቆጣት መታገስ በቀል ወይም የራሳቸው የግል ምላሽ አለመመለስ ማለት ነው like actually I want to read it በእንግሊዝኛ waiting sufficient time before expressing anger ይላል this avoids the premature use of force retribution that arises out of improper anger ያው ከቁጣ የሚወጣ ነገር አለ አንዳንድ ነገሮችን አቮይድ እንድናደርግ ያደርገናል ይሄ መታገስ የሚለው አንድን ነገር ሳይናደዱ ወይም ሳይበሳጩ የመጠበቅ ችሎታ ማለት በቃ የሚያዘው መታገስ ማለት አንድን ነገር ሳይናደዱ ወይም ሳይበሳጩ የመጠበቅ ችሎታ እንበለው እዚህ ላይ እንደዛ ይላቸው ደግሞ ትዕግስት ደግሞ እውነተኛ የአማኞች ባህሪ ነው characteristics ነው አይደል እንዴ ይጠበቅብናል ሁላችን ይጠበቅብናል ትዕግስት ከመከራ ሲደርስ ተስፋ እንዳንቆርጥ ይረዳናል ምንድነው ተስፋ እንዳንቆርጥ ጊቭ አፕ እንዳናረግ ትዕግስት በጣም አስፈላጊ ነው በጣም መናገር ፈልጋለሁ ትዕግስት በጣም አንደርስታንድ ማድረግ አለብን ትዕግስት በህይወታችን በመናረጋቸው ነገሮች በጣም powerful ምክንያቱም ትዕግስት ሲኖረን በእግዚአብሔር ላይ ያለው ፈቃድ ላይ መተማመን ማለት ነው
እግዚአብሔር አንተ ሁሉ አዋቂ ነህ ማለት ነው። እግዚአብሔር አንተ ሁሉ ቻይ አምላክ ነህ። በቃ እግዚአብሔር መተማመን ማለት ነው። ከራሳችን ተነስተን ከማድረጋችን በፊት በቃ እግዚአብሔር መተማመን። ሁሉ ነገር ይቋቋማል ትዕግስት። ምክንያቱም ይሄ ትዕግስት የሚለው መሰረቱ ከማን ነው? ከክርስቶስ ይመጣል፣ ከመንፈስ ቅዱስ ኃይል የሚመጣ ነው። እንዳልኩት መጀመሪያ ላይ እንዳነሳሳት ያልኩት የሚናገራቸው በጌታ ያሉት ወንድሞች እህቶችን ነው። ክርስቶስ የማያውቅ ሰው ትዕግስትን በቀላሉ መኖር አይችልም፣ በትዕግስት መኖር አይችልም። ወደ ብስጭት ነው የሚለወጠው በአንዴ። ለዛሬ ሊታገስ ይችላል፣ ነገር ግን አንድ ነገር ሲመጣበት በአንዴ የሚበሳጨው በቀል ይመጣል። በዓለም እንመለከተዋለን። ኢትዮጵያም እያየ ነው ያለነው በአሁኑ ሰዓት አይደል? ሰው ሲጎዳ ዓለም እንደዛ ነው። ዓለም ያስተምረው በቀልን ነው። እሱ ላይ አንድ ነገር ካላረኩበት፣ እሱ ላይ ካልተቀረቃ እንዴት ፋሚሊን ጎድቶ እኔ እንዲጸጥላለሁ? እኔ ተጎድቼ ማን በሰላም ይኖራል አይደል? እንደዛ ነው ዓለም የሚያስበው። ግን የእግዚአብሔር ጥበብ ግን እንደዛ አይደለም። እውነተኛ ትዕግስት በውስጣችን የሚያፈራው ጌታ ክርስቶስ ብቻ ነው። ይሄ ደግሞ የመንፈሳዊ ፍሬ ነው። ገላትያ 5:22 ላይ ነበር የመንፈስ ቅዱስ ፍሬ ይለዋል። አንደኛው መታገስ ነው። ስለዚህ እኛ አማኞች መታገስ፣ ትዕግስት በህይወታችን መታየት አለበት፣ አስፈላጊ ነው። It's not a question. እዚህ ላይ ትእዛዝ ነው የሚናገረው። ታገሱ፣ መታገስ አለብን። እናያለን። አዎ ክፉ ነገር እየተደረገ እናያለን። እግዚአብሔር እንታገሳለን፣ እግዚአብሔር ይደርሳል። አሜን። ደግሞ ምዕራፍ 5:1 ላይ ይናግራቸዋል። የእግዚአብሔር ፍርድ ደርሷል እያላቸው እነዛ ሀብታሞች ስሙ፣ ዛሬ በቀል የሚወስዱት ስሙ እያለ ነው እግዚአብሔር። the wicked ኃጢአትን የሚሰሩ ሰዎች ስሙ፣ እግዚአብሔር የማያውቁ ዓለምን ሰው ላይ የሚፈርዱ፣ ሰው ላይ ግፍ የሚያደርጉ ምን ብሏቸዋል? አስታማየነው 1 ላይ ስለሚደርስባችሁ መከራ አልቅሱ ይላቸዋል። ዋይ ዋይ በሉ ይላቸዋል። ለምን? ምክንያቱም የእጆቻችሁ ጩኸት ሁሉ ቻይ ወደ ሆነው ጌታ ጆሮ ደርሷል። ወደ ማን? ወደ እግዚአብሔር ሁሉ ቻይ አምላክ። the vengeance is the Lord። እግዚአብሔር ነው ፈራጅ፣ ይፈርዳል። ደርሷል፣ ጆሮ ሰምቷል። ዛሬ እግዚአብሔር ጩኸታችሁን ሰምቷል። ያለቀሳችሁበት ነገር ስለምድራችሁ የተለቀሰው እግዚአብሔር ጸጥ የታለ እግዚአብሔር እያለን ይሆናል። በአሁኑ ሰዓት እግዚአብሔር ጸጥ ላይ ሁሉ ሰው እንደዚህ ሰው ሲጠፋ እያለን ይሆናል። ዛሬ እግዚአብሔር ይላል የቅዱሳን ጩኸት ሰምቻለሁ። ግን በዛ ውስጥ በመከራ ውስጥ እያለን በግል ህይወታችንም ውስጥ እያለን ምንድን ነው ማድረግ ያለብን? መታገስ። አንደኛ ምንም ታገሱ ነው ይላል። ምክንያቱም በመንፈስ ቅዱስ ኃይል በመከራ ውስጥ ስናልፍ በትዕግስት መጽናት ይቻላል። እስከ መቼ እንታገሳለን እያልን እንችላለን። for how long? እስከ መቼ ነው ይሄ ነገር የሚሆነው? እዛው ይነግረናል። ጌታ እስከሚመጣ ድረስ ይለናል። እስከ መቼ? ሁላችንም ባለንበት እስከ ራሳችን እንበለው ጌታ እስከሚመጣ ድረስ እንታገስ። አሜን። የጌታ መምጫ ዛውን ሊሆን ይችላል። ዛውን የሰማ ቃሉ የሰማ ጌታ ሊመጣ ይችላል። ነገር ሊሆን ይችላል። ግን አንድ ቀን እናውቃለን። አትሊስት እንኳን ከያዕቆብ ከነበሩበት ክፍለ ዘመን እኛ በአሁን ሰዓት ሁሉ ነገር ስንመለከት፣ ሁኔታውን ስንመለከት በአሁን ሰዓት የምንሰማው ክርስቶስ ራሱ አለ you will see wars ይለናል አይደል? በዚህ ይሰማላችሁ። በዚህ 3 ዓመት ብዙ ነገር እየሆነ ስንትና ስንት ዋር አይተናል። በኢትዮጵያም ሆነ በዓለም ሁሉ አይተናል። የክርስቶስ መምጫ ደርሷል። ስለዚህ ሮሜ 12:2 ላይ በመከራ ታገሱ ይለናል። ምክንያቱም የክርስቶስ መምጫ ደርሷል። ስለዚህ የመዳናችን ጸሎት የሚመለስ መቼ ነው? መቼ ነው ካላችሁ ይሄው ራሱ ይገልጥልናል። ከዛ ይቀጥልና ገበሬ መሬቱ መልካምን ፍሬ እስከሚሰጥ ድረስ እንዴት እንደሚታገስ የፊተኛውና የኋላኛው ዝናብ እንዴት እንደሚጠባበቅ አስተውሉ ይለናል። አንድ ገበሬ ወጥቶ ሲዘራ በእምነት ነው የሚዘራው። አያውም እኮ ፍሬውን ይሉ ይዘራል። መቼ እንደሚወጣ መቼ እግዚአብሔር ዝናብ እንደሚለቅም አያውቅም። ዛሬ ፀሐይ ሆኖ ነገ ደመና ቢሆንም እንደማያውቅም ዝናብ ይዘንባል አይዘንብም ምን ይሆናል መቼ ነው ያ ነገር አያውቅም። ግን ምን ያደርገው? በእምነት ወጥቶ ምን ያደርጋል? ያ መልካሙን ፍሬ ይዘራል። ያ መልካሙን ፍሬ ደግሞ እስከሚያድረስ ይጠብቃል። ትዕግስት ያው ምን እንደሚያደርግ በትዕግስት ነው የሚጠብቀው ያ ገበሬ። አያውቅም። ነገር ግን አንድ ቀን እግዚአብሔር ይመልሳል ብሎ ነው ያን ፍሬ የሚፈራው።
እኛም ዛሬ ያልተመለሰልን መስሎ ይችላል። በመከራ ውስጥ ሊሆን እንችላለን፣ በስቃይ ውስጥ ሊሆን እንችላለን። ጸሎታችን አልተመለሰም ይሆናል። ግን እግዚአብሔር የሚለን ምንድነው? ታገሱ፣ አንድ ቀን በድንገት ይመጣል። መዝሙረ 37:8 ላይ በእግዚአብሔር ፊት ጸጥ በል በትዕግስትም ተጠባበቀው። ለምን? በትዕግስት ተጠባበቀው። አትቸኩል፣ ከሱ በፊት አትውጣ ማለት ነው። በሱ ፊት ጸጥ በል ከሱ ጋር። እግዚአብሔር አንተ በራስ ጊዜና ሰዓት ፈቃድ ይሆናል። ልክ እንደ ገበሬ አንተ ባልከው ሰዓት ይሆናል። አይታየውም እኮ ገበሬ ያንን ፍሬ ሲያፈራ እኮ አይታየውም እስከሚወጣ ድረስ። እግዚአብሔር በአሁኑ ሰዓት እየሰራ ነው፣ እኛ እኮ አይታየንም። እያደረገ ነው፣ ነገሮችን እየሰራ ነው፣ እኛ አይመስለንም። ስናይ ሁሉ ነገር የፈረሰ ይመስለናል። ስናይ በቃ የማይሆን ነገር፣ የማይካሄድ ነገር፣ በቃ የማይቻል ነገር ይመስለናል። ነገር ግን እግዚአብሔር ተነስቶ እየሰራ ነው ያለው። የጻድቃንን ጩኸት ሰምቶ እግዚአብሔር ጸጥ አይልም። አንዳንድ ጊዜ ግን በጣም ስንጨነቅ በመከራ ስናልፍ በስደትም ሲሆን በቃ እግዚአብሔር ዝም ያለ ይመስለናል። እግዚአብሔር የማይሰራ ይመስለናል እና ምናደርጋለን? ራሳችንን ለመቆጣጠር እንሞክራለን። ሄደን ማናደርገውን ነገር እንሰራለን። ሄደን ከባንክ ገንዘብ እናውጣለን። በቃ ይሄ ነገር ራሴ ሄጄ ማድረግ አለብኝ፣ ቤት እንሰራለን ወይም እንገዛለን፣ ከእግዚአብሔር እንቀድማለን። በመጽሐፍ ቅዱስ የሳራ ታሪክ ሁላችንም እግዚአብሔር ቃል ኪዳን ሰጣቸው ለሳራ ለአብርሃም። ምን አላቸው? ልጅ ትወልዳላችሁ፣ በሰማይ ከዋክብት ስትቆጥሩ እንደዛ ይሆናሉ አይደል? ብዙ ልጆች ይመጣሉ ከእናንተ ብሎ ተናግሯቸዋል። ግን ሳራ ቸኮለች። ምን አደረገች? በሀጋር እንዲወልድ አስደረገችው። እስከዛ ድረስ ጥል የመጣ መካከላቸው በሀጋር በሳራ ቸኩላ በማድረጓ ነው። ለመከራው ስናልፍ አንድ ነገር ማስተዋል መገንዘብ አለብን። ትዕግስት ጠላታችን እንዳልሆነ። ትዕግስት ጠላታችን አይደለም። ትዕግስት ይረዳናል። በእግዚአብሔር ቃል ላይ እንቆም፣ ኃይል ይሰጠናል። እግዚአብሔርን ቃል እንድናዳምጥ ያደርገናል። ወደ እሱ እንድንጮህ ያደርገናል። ሁለተኛ ጴጥሮስ 3:8-9 እንደዚህ ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ነው፣ 1000 ዓመት ነው፣ 1000 ዓመትም እንደ አንድ ቀን በሆኑ ይህንን አንድ ነገር አትርሱ ይለናል። ምንድነው? በጌታ ዘንድ አንድ ቀን 1000 ዓመት ነው። ለእኛም እንደዚህ የመሰለ ጌታ እንደዛ ሲሆን አንድ ቀን ለእኛ በቃ 100 ዓመት ያለፈ ይመስለናል። ዘይት አለ በአሁን ካልደረሰልኝ ትዕግስቱ ይቀር፣ አሁን ካልመጣ እግዚአብሔር ገና ካሁን ካልሰራ በቃ እግዚአብሔር የለም ብለን እንደመድማለን። እግዚአብሔር በዚህ ውስጥ አይናገርም፣ የለም አይሰራም፣ ወይ እግዚአብሔር ፍቃድ አይደለም ብለን አንድ ነገር ራሳችን እናመጣለን። ግን አይደለም፣ 1000 ዓመት አንድ ቀን ነው በእግዚአብሔር አይደል። አንዳንድ ሰዎች የዘገየ እንደመስላቸው ጌታ የተስፋ ቃሉ ለመፈጸም አይዘገይም ይለናል። አይዘገይም፣ በራሱ ጊዜ። his timing is perfect. his timing is perfect. የሱ ሰዓት ሁሉ ጊዜ ፐርፌክት ነው። ትዕግስት እንድንጸና ብርታትን ይሰጠናል። ሮሜ 5:3-4 ላይ በዚህ ብቻ ሳይሆን በመከራችሁ ሐሴት እናደርጋለን ይላል። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። በመከራችሁ ሐሴት አድርጉ እያለ ነው። ለምን? ምክንያቱም መከራ ትዕግስትን ያስገኛል። ትዕግስት ጽናት የተፈተነ ባህሪ ተስፋ ይለናል። አሜን። ትዕግስት ምን ያመጣል? ጽናት ያመጣል። will make us stand strong until Christ comes. አንዳንድ ጊዜ የእግዚአብሔር ዓላማ እንደኛ ዓላማ አይደለም። ቅድም እንዳነበብነው ኢሳይያስ 55 ላይ እንደሚናገር ሐሳቤ እንዳሳባችሁ አይደለም፣ መንገዴ እንደመንገዳችሁ አይደለም፣ እኛ እንደምናስቡ አይደለም እግዚአብሔር የሚሰራው። ሰማያት ከምድር ከፍ እንደሚሉ መንገዴም ከመንገዳችሁ፣ ሐሳቤም ካሰባችሁ እንደዚህ ከፍ ይላል። እኛ መሰለን በዚህ መንገድ ከሰራ ስራ አፕላይ ካደረግን እግዚአብሔር በዚህ መንገድ ይጠራናል ብለን ይሆናል። አይደለም፣ እንደዛ አይደለም። እግዚአብሔር የሚያቅተው ነገር የለም። ጆሴፍን ምንድን ነው ያደረገው? የወንድሙ ተጥሎ እስር ቤት ገብቶ ምንም ረዘሜ የሚባል የለውም። doesn't qualify to be the king's son ቀኝ እጅ በሉት ኃላፊነት ምንም ነገር ኤክስፒሪየንስ የለውም። ግን ምንድን ነው ያደረገው? እግዚአብሔር ሾመው፣ ከንጉሱ እኩል አደረገው። እግዚአብሔር እንደዛ የሚያደርግ አምላክ ነው። አሜን። እኛ እንደምናስበው አይደለም የሚሰራው። እግዚአብሔር ካለ ስታምፕ ከመጣበት ይተላለፋል።
God says ይሆን ካለ ይሆን ነው። ማንም ሰው ሊያቆመው አይችልም። እግዚአብሔር መጥቶታችኋል። እግዚአብሔር ፈቅዶ ካመጣችሁ እግዚአብሔር ያመጣባችሁ ዓላማ ያሳያችኋል በዚህ ምድር ላይ። ሳይአድ ነገር እሱ ያለው ሳይከናወን አይመለስም። ዝናብን በረዶ ከሰማይ ወርዶ ምድርን በማረስ እንድታፈራ ለዘሩ ዘር ለበላተኛው እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣው ቃል በከንቱ ወደ ላይ አይመለስም ይላል። ነገር ግን የሚሻውን ያከናውናል፣ የተላከበትን ዓላማ ይፈጽማል። በደስታ ትወጣለችን፣ በሰላም ትሸኛላችሁ ይላል። አሜን አሜን። እና እግዚአብሔርን መጠበቅ መታገስ አለብን። ስለዚህ ያዕቆብ ምን ይለናል? ልክ እንደ ገበሬው ታገሱ ይለናል። ገበሬው መከሩን እንደሚጠብቅ በቀላሉ አይደለም ያገኘው ያንን የሚያርሰው ወይ የሚዘራው መከሩን ይጠብቃል። መቼ ነው እያለ አንዳንድ ገበሬዎችን በጣም የሚያሳዝኑ አንዳንዶች የሚበሉት እንኳን የላቸውም፣ ይጠብቃሉ። ይሆናል ብለው በእምነት ነው የሚዘሩት። እኛም እንደዛ ነው ማድረግ ያለብን። በእምነት እግዚአብሔር መጣበቅ አለበት። እሱ ፊት ሰጥ መጣበቅ አለብን። ሁለተኛ ምንድነው የሚለን ቀጥሎ? እናንተ እንዲሁ ታገሱ ካለ በኋላ ልባችሁን አጽኑ። እንደሚለን ሁለተኛ ጻፉት፣ ልባችሁን በመከራ ስታልፉ ልባችሁን አጽኑ። ልባችሁ እንዳይሰበር አትፍቀዱ፣ ተስፋ አትቁረጡ ማለት ነው። ሲላል አትዘኑ፣ ዶንት ጊቭ አፕ። በምታዩት ነገር ልባችሁ እንዲሰበር ወይም ተስፋ እንዲቆርጥ አታድርጉ። ልባችሁን guard your heart ይላል እግዚአብሔር ቃል። በምትሰሙት ነገር guard your heart. Don't allow the enemy to take away your peace. እንዴት ነው ደግሞ ይሄንን ልባችን የምናጸናው ካላችሁ እዛ ይመልስልናል። አሁንም መልሶ ይነግረናል። ምክንያቱም የጌታ መምጫ ተቃርቧል ይላል። የጌታ መምጫ እየመጣ ስለሆነ the blessing is coming, the reward is coming. የምታልፉት ነገር ሁሉ እግዚአብሔር ሊፈርዱ እየመጣ ስለሆነ ልባችሁን አንጹ። አይናችን ወደ እግዚአብሔር ወደሚመጣው ነገር ነው፣ ወደማናየው ነገር ነው ማየት አለብን እንጂ በዚህ ምድር ላይ ነው ነገር በአሁን ሲቹዌሽናችን አይደለም ማየት አለብን። ሲቹዌሽናችን ስናይማ በቃ የሚያሳዝን ነገር ነው የምንሰማው። በቲቪ ስናይ በሁሉ ነገር ስናይ በቃ ይሄ ምድር የሚሻል አይደለም፣ ካለ የሚሻልም አይደለም። ከአሁነዲ ክርስቶስ መምጫ ስለደረሰ ምናየው ከአሁነዲ we got to hear about wars, disease ነው የምንሰማው። አሁን በቅርቡ ፖሊዮ ብለው ወጡ አይደል? ነገ ደግሞ ሌላ ነገር ነው የሚመጣ፣ አያውቁም። በዛ የሰማን ግን ልባችን የሚሰበር ከሆነ አይናችን ከእግዚአብሔር ላይ አስተና ማለት ነው። ረስተነዋል እምነታችን ምን እንደሆነ። our hope is in Christ Jesus. Our hope is in the coming of Jesus Christ. የእግዚአብሔር መምጫ ላይ ነው እምነታችን እኮ እሱ ላይ የተመሰረተው እንጂ ምድራዊ ነገር አይደለም። ለምንድን ነው እግዚአብሔር የምናምነው? ለምንድን ነው እግዚአብሔር የምናመልከው? ለምንድን ነው የምንጸልየው? ለምድራዊ ነው እንዴ? እግዚአብሔር እንዲባርከን ነው እንዴ? እግዚአብሔር ነገሮችን እንዲያሳክን ነው አይደለም። እግዚአብሔር መምጫ በቃ ስንሞት ክርስቶስን በክብሩ ስለምናየው ነው። በክርስቶስ ነው ተስፋችን። ስለዚህ ምን ነው ሁለተኛ ቆሮንቶስ 4:16 ጀምሮ ስለዚህ ተስፋ አንቆርጥም ይላል። ውጫዊ ሰውነታችን እየጠፋ ቢሆንም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል ይላል። ውጫዊ ሰውነታችን ይጠፋ ነው። ትዕግስታችን ላይ መስለን ከውጭ ስታይ ተቆሳቆልን መስላለን። እነዚህ ክርስቲያኖች ይላሉ እንደዛ ነበር ብሏቸው። ይህን ጊዜ መጽሐፍ ቅዱስ ባይጻፍም ሀብታሞቹ የሳቁባቸው ያሾፍ ቤታለ እግዚአብሔር ያሏቸው ነበር። ያው ማኪንግ them probably በአሁኑ ሰዓት ዓለም እንደዚያ የታለ የምታመልኩት አምላክ እያሉ ነው። የታለ እንደዚህ የምትጸልዩት የታለ ቀባሪ ከፈለው እያሉ ይስቃሉ። አዲስ ነገር አይደለም። መጽሐፍ ቅዱስ በሰማይ በታች ምንም አዲስ ነገር የለም ይለናል እግዚአብሔር ቃል። እግዚአብሔር ጸጥ ያለ አይደለም። God does not need us to defend him. ራሱን ይችላል እግዚአብሔር ራሱ ይችላል። ምንም ነገር መናገር የለበትም። እግዚአብሔር ይናገራል። እኛ ግን ምንድነው ማድረግ ያለብን? መጠበቅ ያለብን። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደ የማይገኝለት ዘላለማዊ ክብር ያስገኝልናል። ምን ያስገኝልናል? ዘላለማዊ። በአሁን ሰዓት በመከራ ስናልፍ የምናልፋቸው ነገሮች በህይወታችን የሚመጡት ፈተናዎች የመሰሉ ነገሮች ሁሉ ቴምፖራሪ ናቸው፣ ያልፋሉ። ወደ ክብርም ያስገኙናል። ምን ስንሆን? ጸንተን ስንቆም።
ልባችን በእግዚአብሔር ላይ ስናጸና። ስለዚህ አይኖቻችሁ የሚያተኩሩ በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው እና የማይታየው ግን ዘላለማዊ ነው። አሜን። ስለዚህ አይኖቻችን ምን ላይ ማድረግ አለብን? ዘላለማዊ ላይ ማድረግ አለብን። እሱ ወደሚመጣው ክብር ነው ማለት አለብን። ያዕቆብና ጳውሎስ ሁሉም ስንመለከት ያንን ክብር አይቶ ነው ህይወታቸው እንደዛ የሰጡት። ሌላ ነገር አይደለም፣ ስለምድራዊ ነገር አይደለም። እነሱ የሚመጣውን ክብር ስላለ ዛሬ ይታያቸዋል ወይ? ያንመጣው ክብር ክርስቶስ በዙፋኑ ላይ ሆኖ ሲመጣ የታያችሁ ነው ወይ? የጣበቃችሁት ነው ወይ? ምንድነው ጸሎታችሁ? ምንድነው እምነታችሁ የተመሰረተው? ምድራዊ ነገር ላይ ነው ወይ ሰማያዊ ላይ ነው? የማይታየው ላይ ነገር ነው። ኢሳይያስ 40:31 ላይ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፉ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እነማን ናቸው እነዚህ? እግዚአብሔር ላይ ተስፋ የሚያደርጉ ነው። ምድራዊ ላይ አይደለም፣ ሰው ላይ አይደለም፣ ጋርመንት ላይ አይደለም፣ አይናችን እናንሳ፣ ፓስተሮች ላይ አይደለም፣ ይኸው ስሙን፣ ነቢዮች ላይ አይደለም፣ ማንም ሰው ላይ አይደለም። አይናችን እግዚአብሔር ላይ ማድረግ ያለብን። እንጠብቃለን። ዛሬ ለምንድነው ማይነው ቸርቹ ለምን ተነስቶ ማይሰራም? ኖ our eye should be on Christ። ሰው ላይ አይደለም፣ ሰው ነው። እግዚአብሔር ነው አይናችን ማድረግ ያለብን። እግዚአብሔር ምንድን ነው የሚለው? እግዚአብሔር የተናገረውን ቃል ሳይፈጽም እግዚአብሔር ቃል ወደ እሱ አይመለስም። አሜን። እውነት ነው። በጭንቀት ስናልፍ ቀላል አይደለም። ልባችን ሊከብደው ይችላል፣ ሊሰበር ይችላል። ምክንያቱም እኛ we are human being። ነገር ግን በመንፈስ ቅዱስ ኃይል በሚያስችለን ሁሉ እንችላለን። አሜን። we can do all this through Christ who gives us the strength። በመንፈስ ቅዱስ ኃይል ይህን ሸክም እግዚአብሔር ያነሳል በውስጣችን። ዛሬ ሸክም የተሸከመች ነስታለች፣ ለእሱ ስጭ። መዝሙር 55 ላይ እንደዛ ነው የሚለን፣ የከበደን ነገር በእግዚአብሔር ላይ ጣል፣ እርሱ ደግፎ ይይዛል፣ የጻድቁንም መናወጥ ከቶ አይፈቅድም። የከበደ ነገር ካለ ጣሉ ለሱ፣ ነገራችሁን ለሱ ስጡት። እግዚአብሔር ያውቃል። ምንም ነገር ሊደበቃችን ከሱ ጋር። sometimes we on the outside we look like we are patient ለሱ ስንታይ፣ እግዚአብሔር ግን ውስጥ የሚያምላክ ነው። ከእግዚአብሔር ፊት ቃል ያለን ነገር መስጠት አስናቢ our act like we are strong, if we're not strong or ትዕግስትም ከሌለን እግዚአብሔር ትዕግስት ስጠን። በቃ ታስ እግዚአብሔር እሱ ነው የሚፈልገው። እና ምን ማድረግ አለብን? አንደኛ መታገስ አለብን። ሁለተኛ ልባችንን ማጽናት፣ ልባችንን እሱ ላይ ማድረግ አለብን። ሶስተኛ ምንድነው የሚለው? በመከራው ስናልፍ ምንድነው የሚለው? እዛ ቁጥር 9 ላይ ወንድሞች ሆይ እርስ በርሳችሁ አታጉረምርሙ ያለዛ ይፈረድባችኋል። ምንድነው ሶስተኛው? አታጉረምርሙ ወይ don't complain በእንግሊዝኛ ይላል። ምን ሆነ? በዛ ጊዜ ዘመን እንግዲህ ሰዎች በመከራ ሲያልፉ እርስ በርሳቸው ላይ ማጉረምረም ጀምረዋል። they turned on each other። እርስ በርሳቸው ኢንካሬጅ መደረግ ሲገባቸው፣ በቤተክርስቲያን ውስጥ እርስ በርሳቸው መተጋገዝ ሲገባቸው እራሳቸው ላይ ተነሱ። የመጣው እኮ ከመከራ ከውጭ ነው። መከራ የመጣው እኮ ከሀብታሞች እጅ፣ ከማያምኑ ሰዎች ነው። ግማ ላይ ተነሱ ቤተክርስቲያን ላይ። ዛሬ እንደዛ ማለት ሰው የሚነሳው በሚወደው ሰው ላይ ነው። በፋሚሊ ላይ የሚነሳው፣ በቢዝነሳችን ላይ ሆነ፣ በቤተክርስቲያን ውስጥ ሆነ መከራው ስናልፍ የሚቀለን ያህል ነው። በቃ ያለንን ነገር ለማውጣት አጠገባችን ላለው ሰው ላይ ነው የምናወጣው፣ ሌላ ሰው ላይ አይደለም። ሌላው ከውጭ ሲመለከት፣ ለዓለም ሲመለከት ቤተክርስቲያን በቃ የተቋቋመች ስትሮንግ ትመስላለች። ቤተክርስቲያን ስንል ራሳችን ነን። ቤተክርስቲያን አማኞች ነው ማወራው እዚህ ላይ። ሰው ሲያይን ትዕግስት ያለን እንመስላለን፣ ሰው ሲያይ ጠንካራ እንመስላለን፣ ግን አይደለንም። ምናየው ሞስትሊ ሰፈር የሚያደርጉት are the ones closest to us። ልጆቻችን ይሆናል፣ ፋሚሊ፣ እናት፣ አባት፣ ወንድም ይሆናል፣ ወይም ቸርችም ይሆናል። አጠገባችን የተቀመጠው ሰው ይሆናል። ተናደን መተን እዛ ሰው ላይ ነው የምናወጣ። እንዴት እሱ ይባረካል እኔ እንደዛ አልሆን። እንደዛ ነው የሚደራረጉት እነዚህ ሰዎች። እኔ የተጨነቁኝ ሰው እንደዚህ እየኖረ ነው እያለ እዛ ሰው ላይ እናወጣለን። we are bringing out our anger on other people። እና ብዙ ጊዜ የበደሉ ሰዎች ላይ ቂም እንይዛለን። እና ምን ይላችኋል? ትእዛዝ ነው አታጉረምርሙ ይላችኋል። ሁላችንም እናውቃለን። እስራኤሎቹ ከኢጅፕት ሲወጡ ማጉረምረም ጀመሩ በእግዚአብሔር ላይ አይደል?
በቃ ሲቸገሩ ሲደክማቸው ምን ሲላቸው እግዚአብሔር አውጥቷቸው በእሳት ይመራቸው በዳመና በጠዋት በማታ በእሳት ይመራቸው ይላል እግዚአብሔር ቃል። ግን እነሱ በበናም የመገባቸው ከሰማይ ካየ ኢማጂን እነሱ ካጉረመረሙ እኛ አምሹር እናጉረመርማለን ሁላችን በመከራ ስናልፍ አይሰማም ምንም ነገር አያደርጉም። እግዚአብሔር ከሰማይ እያወረደ የመገባቸው ነው ቁጭ ብሏል። እኛ አሁን እንደዛ ነው የምንፈልገው። ተመቻችቶልን እንኳን እያጉረመረምን ያለ ነው። we're complaining, we're grumbling። ከምን አደረገ እግዚአብሔር? እነሱ ተዋቸው ሞቱ፣ አንዳቸውም አላለፉም። ያው ስናጉረመርም እግዚአብሔር ላይ የትም አንደርስም። ያም ይዘገይብናል፣ ያቆየ ወደኋላ ይወስደናል። እና ምንድነው ማድረግ ያለብን? በመከራ ስናልፍ አለመጉረምረም። sorry complain ለማለት not to complain, we should not complain። እና እዛ ላይ ደግሞ ያዕቆብ ምዕራፍ 4:12 ላይ ደግሞ ይናገረናል። አይተናቸዋል ደግሞ እርስ በርሳቸው ሲፈራረዱ አይተናል፣ ሲካሰሱ አይተናል። ክርስቲያን ባልንጀራው ላይ ያደረጉት ነገር ብዙ ነገር አይተናል። ይነግራቸዋል መፍረድ እንደሌለባቸው፣ መካሰስ እንደሌለባቸው። ይሄ ሁሉ የመጣው ከየት ነው ካላችሁኝ በጭንቀቱ ስላሉ ነው። በመከራ ውስጥ under pressure ስለነበሩ they owe money to the rich are oppressing the poor, they're telling them need to pay ያሏቸው ገንዘባቸውን ይዞባቸዋል። እንዴት እውነትን ስታስቡት እንዴት እግዚአብሔርን ማምለክ ይቻላል? አንድ ሰው የተራበ እንዴት እግዚአብሔርን ማምለክ ይቻላል? እንዴት የተሰቃየ ስራ አጥቶ የተቀመጠ ቤተክርስቲያን ማምለክ ይቻላል? አንፈርድባቸውም። እነሱ ግን ለእኛ ምሳሌ ተቀምጠውልናል መጽሐፍ ቅዱስ እና የሚለግን እግዚአብሔር ሁሉ ነገር ይቻለዋል። አይናችን ከምድር ላይ ስናነሳ፣ አይናችን ከችግር ላይ ከስታንስ ላይ ሲቹዌሽን ላይ ስናነሳ እግዚአብሔር ላይ እኛ ይደርሳል። አሜን። ስለዚህ አታጉረምርሙ ይለናል። ሮሜ 8:1 ላይ እንደዚህ ላይ እግዚአብሔርን ማመንን በኩነኔ ወይም በገሃነም እንደማይፈርድ ቀደም ብለን አይተናል ይለናል። ይቅርታ አድርጉልኝ። ሮሜ ከራሴ ኖት ያነበብኩት ልግለጠውና ላንብበው። ዋና ሀሳቡን እናገር። እዛው ቀጥሎ የሚናገረውን ሀሳብ ነው። ኖቴን እንትን ብዬ ነው መሳርቄ ነው። እና ምንድነው እዛ ላይ የሚላቸው? አታጉረምርሙ የሚልባቸው ምክንያት ያለዛ ይፈርድባቸዋል የሚለውን ነገር ነው እዛ ላይ መናገር ፈልጌ ነው። እግዚአብሔር ፈራጅ አምላክ ነው። አሜን። እነሆ ፈራጁ በበር ላይ ቆሟል ይለናል። እና እዛ ላይ ሮሜ 8 ላይ እንደዛ የሚናገረን ይሄ do not God will not condemn us የሚለው ማለት ነው። እግዚአብሔር አይፈርድብንም። but is not as we are thinking of hell እንደሚለው ወደ ገሃነም ይልክና እንደዛ አይደለም። ይሄ በምድር መፈራራት ትምለው በራሳችን ላይ የምናመጣው እንደዛ አይደለም። ይሄ ፍርድ የሚናገረው እዚህ ላይ የሚናገረው እግዚአብሔር ይፈርድባቸዋል የሚለው ነገር ሐሳቡ ምንድነው? በጥልቁ የሚናገረው እንደ አባት ልጁ እንደሚቀጣ የሚለው ዕብራውያን 12 ላይ እንደምናየው ማለት ነው። ጌታ የሚወደውን ይገስጻል እንደሚለው እንደዛ ይገስጸናል፣ እንደዛ ይፈርድብናል ማለት ነው እዚህ ላይ የሚናገረው። እና አለመጉረምረም ኮምፕሌን አለማድረግ ነው እዚህ ላይ የሚናገረን። ሶስተኛው እሱ ነው የሚናገረን። እና ቀጥሎ ምንድን የሚላቸው ቁጥር 10 ላይ በፍጥነት ልሄድ ሰዓቱ እየሄደ ስለሆነ ወንድሞች ሆይ በጌታ ስም የተናገርኩትን ነቢያት የመከራና የትዕግስት ምሳሌ አድርጋችሁ ተመልከቱ ይለናል። እነማን እነዚህ የሚናገራቸው ነቢያት ይላቸዋል። እነዚህ ነቢያት እኛ እንደምናውቃቸው መጽሐፍ ትንቢተ ኢሳይያስ ትንቢተ እያለ ስላለ እነሱ ብቻ አይደለም የሚናገረው እዚህ ላይ ሁሉ ነቢያት ያጠቃልላል። ነቢያት የሚላቸው መጽሐፍ ቅዱስ ላይ የምንመለከታቸው ከእግዚአብሔር የሚናገሩ ሰዎች፣ እግዚአብሔር መክለው የሚናገሩ ሰዎች፣ እንደ አብርሃም ያሉት ሰዎች፣ እንደ ኢዮብ ያሉት ነቢይ ናቸው እነሱ መጽሐፍ ቅዱስ ውስጥ። for example እንኳን አብርሃም እንኳን ሄደን ስንመለከት እዛው ዘፍጥረት 20 ላይ ነግረናል። ነቢይ ይለዋል። ነቢይ ነውና ይጸልይልሃል ይለዋል። ሄዳችሁ መልእክቱን በደንብ አንብቡት። ግን እዛ ነቢይ የሚለውን ሀሳብ እንድታውቁት ነው። እና ነቢይ የሚለውን ማወቅ አለብን። እነዚህ ራሳቸው በመከራ ውስጥ አልፈው እንኳን በትዕግስት ነው ያለፉት። መከራ ውስጥ ያልፍ ይለናል። እና እነሱ ምሳሌ አድርጋችሁ ውሰዱ። እና እነዚህ ምሳሌዎች ዕብራውያን ምዕራፍ 11 ሄደን ማየት እንችላለን። በደንብ በብዙ ነገር አልፈዋል። ብዙ ጊዜ ስንመለከት እነዚህ ሰዎች ፐርፌክት ይመስሉናል፣ ግን ፐርፌክት አይደሉም። እነ ዳዊትን ስንመለከታቸው ፐርፌክት ሰዎች አይደሉም አይደል?
ሰው ገዳዮች ናቸው፣ አመንዛሪዎች ናቸው። ግን በክርስቶስ ላይ እምነታቸውን በእግዚአብሔር ላይ እምነታቸው የተዉ ሰዎች ናቸው። በሚያልፉበት ነገር እምነታቸውን ጸንተው የቆሙ ናቸው። የታገሱ ሰዎች ናቸው። ልባቸው የጸና ሰዎች በማን ላይ? በእግዚአብሔር ላይ የጸና ሰዎች ላይ እና እነዚህ ሰዎች ተገርፈው አልፈዋል፣ ተሰደዋል፣ ተርበዋል፣ ተሰንጥቀዋል። በመጋዘን ላይ ብለውለት ተሰንጥቀዋል ይላል። በሰይፍ ተወግተዋል በሞት ድረስ። እኛ እንኳን ዛሬ ያደረስን አሜን። እግዚአብሔር ይጠብቀን ከዛ። እንደዚህ እኛ ማኞች ምንፈልግ ይመስለኛል ይሄን ፐርሲኪዩሽን ፎር ሳም ሪዝን፣ ግን እግዚአብሔር ይጠብቀን ከዛ አሜን። እነሱ እኮ ፈልጎት አይደለም ያገኙት፣ ግን ባሉበት ዘመን በመከራው ስላለፉ ምርጫ አልነበራቸውም። እግዚአብሔር እንደዚህ ምድር አምጥቶን እንደ ልባችን ጌታ እያመለከን በእግዚአብሔር ላይ መጽናት እንኳን አቅቶናል። በእግዚአብሔር ላይ ቃል ለመቆም አቅቶናል። እግዚአብሔር እነሱ እንኳን ምሳሌ አድርጋችሁ ውሰዷቸው። በዛ ሁሉ አልፈው ጸንተው ቆመዋል፣ ታግሰዋል ይለናል። ይቀጥላል። ሌላም ኤግዛምፕል ይሰጠናል። ለእኛ ጥሩ የሆነ ኤግዛምፕል ምን በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። እነዚህ የተባረኩ ናቸው። እነማን የተባረኩት? በገንዘብ በምድር ላይ የተሞሉ አይደሉም፣ በትዕግስት የጸኑ ናቸው። ክርስቶስ ከሚመጣ ድረስ የጠበቁ የተባረኩ ናቸው ይላል። ኢዮብ ይላል እንዴት ታግሰው እንደጸና ሰምታችኋል። ኢዮብን ሁላችን እናውቃለን። ኢዮብ ታሪክን ተሰብኮልናል ብዙም ጊዜ። ኢዮብ ሀብታም ይባል በአሁኑ ሰዓት ደረጃ ቢሊየነር ይባል አንደኛ ነበረ። ብዙ ልጆች ነበሩ፣ ቤቶች ነበሩት፣ ንብረት ነበረው። ያውም እግዚአብሔር ቃል ሲናገረው ስለሱ ሲገጥም ይላል ነቀፋ የሌለበት ይላል። ቅን እግዚአብሔር ይፈራ ከክፋት የራቀ ነበረ። ግን ምን ሆነ? መከራ ደረሰበት። ሁሉ ያለው ሁሉ ተወሰደበት፣ ቤቱ ተወሰደበት፣ ንብረቱ ተወሰደበት፣ ልጆቹ አለቁ፣ ሞቱ። እሱና ሚስቱ ብቻ ቀሩ መጨረሻ ላይ አይደል? ከየት የመጣ? ከጥላት የመጣ ነው። ዛሬ የጠየቅን ይሆናል እንዴት why does God allow bad things to happen to righteous people? እንደ ኢዮብ ያሉ ሰዎች ኢዮብ ጠይቋል አይደል? እንደ ጓደኞቹ መጡ ሊመልሱለት ግን አልቻሉም። ራሱ መረመረ። እንዳጣሰርች ከሆነ ማለት ነው። አንዳንድ ጊዜ ከራሳችን ላይ አይደለም የሚመጣው ነገር ከውጭም ነው። ኢዮብ አያውቅም ከየት እንደመጣ። ሰይጣን እንደሆነ ሊመረምረው ሰይጣን ራሱ አሰበ። ምን አለ ሰይጣን? ይሄ ሰው እኮ እግዚአብሔር የሚያመልከው እኮ ሁሉ ነገር ስላለው ነው። በአሁኑ ሰዓት በዛው ደረጃ ሊሆን ይችላል። ሁሉ ነገር ስላለን ነው እግዚአብሔር የምናመልከው። ተዝናንተን ነው እግዚአብሔር የምናመልከው። በቤት አለን፣ ልጆቻችን የተማሩ ነው፣ አድገዋል፣ ወይ ስራ ይዘዋል፣ ወይም እናትና አባት አለ። ሁሉ ነገር ተሞልቶልን በቃ ደስ ብሎን እያለን ያለው እና ሰይጣን እሱን አየና ኦኬ አለ ሜቢ አለ እስቲ ንብረቱን ብንወስድ እግዚአብሔር እውነት ያመልከዋል? እስቲ በአሁኑ ሰዓት እዛ ሲቹዌሽን ነው እንችላለን። የቤት ኪራይ መክፈል አቅቶናል እና ስትራግል እያደረግን ነው እግዚአብሔር ማምለክ። እስ ኦኬ አለው። እግዚአብሔር ፐርሚሽን ሰጠው። እስ ኦኬ ጎ ሄድ፣ ግን እሱ እንዳትነካ አለው። የኔ ነው እንዳትነካ፣ ግን ጎ ሄድ and take away his ዕቃ ንብረቱ እንዳትነካ አለ። እግዚአብሔር ያውቃል፣ የምንችለውን ያውቃል። knows የሱ የሆኑትን ያውቃል፣ እውነተኛ የሆኑትን ያውቃል። እንደማያውቅ ስላወቀው እሺ አለ። ንብረቱ ሲነካ ምንም አልሆነም፣ አልተናገረም። ኦኬ አለ። እንደገና የደገሽ ልጆቹ ጋር ደረሰ። የሚወደው ጋር መጣ፣ ልጆቹን ወሰደበት። ኦፍ ኮርስ ልጆች ሲነካ እንዴት አያዝንም አይደል? እንዴት ወደ እግዚአብሔር አይጫወም? እግዚአብሔር እንዴት እንደዛ ታደርጋለህ? ምንም ሳላደርግ ለእነሱ እንኳን የማለድኩኝ ቀንና ሌሊት የጸለይኩኝ ይቅር በለኝ እያልኩ እያለቀስኩ በአንተ ፊት እየኖርኩኝ ጽድቅ ሆኜ የተመላለስኩኝ እንዴት ልጆቼን ትወስዳለህ? እንዴት ልጆቼ በዛ ድራግ ውስጥ ሲሰቃዩ ታያለህ? እምነቱ ምንም አልተነካም። ይሁን ቀጠለ፣ መጣ። በጤናው ደግሞ መጣ። በጤና መፈተን በጣም ከባድ ነው። በራሱ ላይ መጣ፣ በህመሙ ላይ በቃ ኢዮብ ተረዳ። ይሄ ነገር በቃ አንድ ነገር ነው። ግን ምን ይላል እግዚአብሔር? በዛ ውስጥ ሆኖ እንኳን ይላል በዚህ ሁሉ ኢዮብ አልበደለም፣ በእግዚአብሔር ላይ ክፉ ነገር አልተናገረም፣ አፉን አልከፈተም። ዛሬ የምናፍበት ነገሮችን በጣም ከእግዚአብሔር እንድንርቅ አድርጎናል፣ ወይ በእግዚአብሔር ተናግረናል። እግዚአብሔር አመፀን ይሆናል፣ ከእግዚአብሔር ቤት ርቀን ይሆናል። እግዚአብሔር ግን ተመለሱ እያለ ታገሱ እያለ ነው። ወደ እኔ ኑ ልጄ ተመለስ እያለ ነው። ዓለም ይመስላል የሚሰጥ ይመስላል፣ ግን ትንሽ ቆይቶ የዓለም ነገር ቴምፖራሪ ነው፣ መከራ ቴምፖራሪ ነው። ተመለስ። ምን ብሎ ግን መለሰለት ኢዮብን? አንዳንድ ጊዜ የሚመጣው በእኛ ላይ ለምን እንደሆነ አናውቅም። እንጠይቃለን፣ ለምንድን ነው ብለን ይሆናል።
ምን እንዳለው እንመልከት። ኢዮብ 38:4 እየጨረስኩ በፍጥነት እሄዳለሁ። ምድር በመሰረት ጊዜ አንተ የት ነበርክ? ይህም የሆነው የንጋት ኮከቦች በዘመሩበት ጊዜ፣ መላእክት ባሉበት ጊዜ አንተ ነበርክ ወይ? የት አለህ? ሰማይና ምድር ከፈጠርኩት እኔ ነኝ እያለ እግዚአብሔር። እኔ እኮ ትልቅ ነኝ፣ ከችግር በላይ ትልቅ ነኝ። እንዴት ትጠይቃለህ? እንደዚህ አልመለሰለትም። God is no respecter of man። ሁሉ ነገር አይመለስልንም። We don't know why we're sick. We don't know why we're going through what we go through. We don't know why our loved ones died. We don't know ለምን በኮቪድ ስንቱ ሚሊዮን ሞቶኛል አልነካም ብቻ። It's not because we're special people። በቃ እግዚአብሔር የተሻለ ስለሚወደን አይደለም በህይወት ያለነው። አሉ ክፉዎችን በህይወት ያሉ በአሁን ሰዓት አይደለም። እግዚአብሔር ከኛ ከምናውቀው በላይ ነው። እኔ እንጃ እንዴት ዲስክራይብ እንደማድረግ የእግዚአብሔር እውቀት፣ እግዚአብሔር ማስተዋል ይስጠን። እግዚአብሔር እንደሰው አይደለም። አንዳንድ ጊዜ እንደሰው እያየነው ነው፣ እኛ እንደምንረዳው እየተረዳነው ነው። ግን እግዚአብሔር እንደዛ አይደለም። እግዚአብሔር ከአዋቂዎች አዋቂ ነው። በቃ we have to change our perspective። አስተያየታችን መቀየር አለብን። እግዚአብሔር እኛ ከምናስበው በላይ ነው። እኛ እንደምናስበው እንዳልሆነ ማወቅና መረዳት አለብን። እና እንደዛ ነው እግዚአብሔር ያለው። እኔ እኮ ትልቅ ነኝ ያለው ነው። Who are you to question me? እግዚአብሔር ይችላል እንደዛ መመለስ፣ እንደዛ ነው የሚመለስለት። እና ይሄ እዚህ ላይ እንደሚያስተምረን የኢዮብ ስቃይ መከራ ውስጥ ማለፍ ቴምፖራሪ እንደሆነ ዘላለማዊ እንዳልሆነ ይቀጥላል። ምን ይላል? ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታ በመጨረሻ ያደረገለት አይታችኋል። ጌታ እጅግ ሩሩና መሐሪ ነው ይላል። ምንድነው ያደረገለት? መጨረሻ ሁሉ ነገር መለሰለት። የጠየቀው መልስ አልመለሰለትም። ለምን እንደዛ እንደሆነ አልነገረውም። ኢዮብ አላወቀውም ከሰይጣን እንደሆነም ሰይጣን እንደሆነም አላወቀውም ይሆናል፣ ተረዳውም ይሆናል። ግን እግዚአብሔር አልመለሰለትም። እሱ ግን መጨረሻ ላይ ምንድን ያለው? ሁሉ ነገር በረከት ሰጠው። ልጆቹ መለሰለት፣ ንብረቱ ጠብ ድረብ ደግሞ ይላል እግዚአብሔር ቃል። ያለውን ነገር ሁሉ ነው የሰጠው። ለምን? ታግሶ ስለጠበቀ። ታገሱት። እግዚአብሔር ከሰዎች በላይ ደብል ፖርሽን ነው የሚያመጣው። ብለሲንግ ሲያመጣ እንደዛ ነው፣ ከጠየቅነው በላይ ነው። አማራጭ እስከሚሰጥ ድረስ ይሰጣል እግዚአብሔር። እና ከእግዚአብሔር እንደምንጠብቅ በመጨረሻ ዘመን ወይም በመጨረሻው ጊዜ እንኳን ክርስቶስ ሲመጣ እንቀበላለን። በዚህ ምድር ተጠበቀን እንጠብቃለን። either while we are on this earth we are going to receive what God has given us, or ክርስቶስ ሲመጣ ይሆናል የሚሰጠን መጨረሻ ላይ። ግን እስከዛ ድረስ ካለም ፍጻሜ ድረስ እንደሆነ እንጠብቅ። ስለዚህ ወደፊቱ ማየት አለብን። ያሁን አይደለም ማየት አለብን፣ የነገውን አይደለም ማየት አለብን፣ የመጨረሻውን ማየት አለብን። ክርስቶስ እስከሚመጣ ድረስ የሚመጣውን የመጨረሻውን ማየት ነው መጠበቅ ያለብን። እና ቁጥር 12 ላይ ይቀጥላል። ከሁሉ በላይ ወንድሞቼ በሰማይና ወይም በምድር ወይም በማናቸውም ነገር ቢሆን አትማሉ። አዎ ቢሆንም አዎ፣ ቢሆን አይደለም ቢሆን አይደለም ይሁን፣ ያለዚያ ይፈርድባችኋል ይላል። ስለዚህ አራተኛው ምንድነው? በመከራ ስናልፍ አትማሉ ይለናል። በጣም ፐዝሊንግ የሆነ ነገር ነው። ከመከራ ጋር ምን ያያዘዋል ብላችሁ ጠይቃችሁ፣ እኔ ጠይቄያለሁ ሳነብ ምን ያገናኘዋል ከመከራ ጋር? ሜቢ እነዚህ ሰዎች እዚህ ላይ ባይገልጥልንም እንኳን they're making promises to the people they owe. እነዚህ rich people maybe they owe them ገንዘብ ብድራት ይኖርባቸውና በእውነት እመልስላቸዋለሁ፣ እግዚአብሔርን እመልስላቸዋለሁ፣ በሰማይ እመልስላቸዋለሁ፣ በእናቴ ትሞት በቃ ያላሉት ነገር የላቸውም በችግሩ ስላለፉ። በአሁን ሰዓት እንደዛ ልንሆን እንችላለን ይመስለኛል። እንደዛ ይሆናል። እንደዛ ነው አትማሉ ያላቸው። አንዳንድ ጊዜ መከራ ስናልፍ የምናደርገው ስለማናጣ በቃ ሰው እንዲያምነን ማናደርገው ነገር የለም። በእግዚአብሔር ላይ ከማለን አትሊስት ያምኑናል። ብዙ ጊዜ ደግሞ ከሰማችሁ ደግሞ የሚምር ሰው ደግሞ የማያደርግ ሰው ነው እውነት ለመናገር አይደል? በቃ ካስፈለገ ይሄን ያህል በእግዚአብሔር ላይ ምንምር ከሆነ ካስፈለገ ዳሚስ አልቻልነውም፣ በራሳችን አቅቶናል ማለት ነው። እና በእግዚአብሔር ላይ እያሳበብን እግዚአብሔር እውነት መልስልሃለሁ፣ እግዚአብሔር እምልልሃለሁ፣ I swear to God ታውቃላችሁ በምን እንደማላችሁ። በአሁን ሰዓትም ከሰው ብቻ ሳይሆን ከእግዚአብሔር ጋር ይሆናል። እግዚአብሔር አንተን ካልከው እውነቴን ነው አገለግልሃለሁ፣ እውነቴን ነው በቃ ለአንተ እሰዋለሁ እስከ መጨረስ ከመሞት ድረስ ነው። እግዚአብሔር እንደዛ አይፈልግም። የሚገርመው ነገር ምክንያቱም አማኞች ይጠበቅብናል፣ ትልቅ ነገር የሚጠበቅብን እግዚአብሔር ይጠብቀናል። our yes has to be yes, our no is no. That's enough. ትችላለህ ካልቻለም በል it's okay። እና እዚህ ላይ ደግሞ የሚናገረው የሚገርመው ነገር ያዕቆብ ራሱ ክርስቶስ ያለው ወንድሙ ያለውን ነው። ብዙ ጊዜ አይተነዋል አይደል?
የክርስቶስ ወንድም ሆኖ ምዕራፍ 1 ላይ ስንመለከት ያዕቆብ ማንነቱ ብለን የደመደምነው ያዕቆብ ወንድሙ ነው ብለን ብዙ አይነት ኤቪደንስ አምጥተን ሰፖርት አምጥተን አይተናል። እና ግን እናያለን ክርስቶስ ያለው ወንድሙ ያለውን ሲጠቅስ ብዙን ጊዜ እና እዚህ ላይ የሚናገራቸው ከማቴዎስ 5:33 ያገኘው ነው የሚናገረው። ለቀድሞት ሰዎች በሐሰት አትማሉ፣ በእግዚአብሔር ፊት የማልሆን ጠብቅ እንደተባለ ሰምታችኋል። ያው በዚህ በኦልድ ተስተመንት የተነገረ ነገር ነው። እኔ ግን አለ ክርስቶስ ፈጽሞ አትማሉ እላችኋለሁ፣ በሰማይም ቢሆን አትማሉ የእግዚአብሔር ዙፋን ነውና፣ በምድርም ቢሆንም አትማሉ የእግዚአብሔር እግሩ ማረፊያ ናትና፣ በኢየሩሳሌም አትማሉ የታላቁ ንጉሥ ከተማ ናትና፣ በራስም ቢሆን አትማል፣ ከጠጉራችሁ መካከል አንዷት እንኳን ነጭ ወይም ጥቁር ማድረግ አትችሉምና። ስለዚህ ስትናገሩ ቃላችሁ ምን ይሆን አለ? አዎን ከሆነ አዎን፣ አይደለም ከሆነ አይደለም ይሁን፣ በዚህ ውጪ የሆነ ሁሉ ከክፉ የሚወጣ ነውና ይላል። ምን ከዚህ ውጪ የሆነ ከክፉ የሚወጣ ነው? እውነት ነው፣ ከክፉ የሚወጣ ነው። ደግሞ ማንችለውን ያህል ለምንድን ነው በእግዚአብሔር ላይ የምንለው? በእውነት በቃ እግዚአብሔር እስከሚያደርገው ድረስ በቃ በእግዚአብሔር ስም እናነሳለን። አንዳንድ ጊዜ በራሳችንም ወይ በእናት በአባታችን እናቴ ትሞት አባቴ ለምን እነሱ ይሞታሉ አይደል እንዴ? ለምን ይሞቱት እነሱ? አንተ በመከራ ስታልፍ ዋዩ በእነሱ ላይ ፍርድ መታወጣው በአፋችን ከምናገረው ነገር ሁሉ ይሆናል። ግን እውነት አሁን የሚሆነው አሁን ይሁን ነው ቢለን እግዚአብሔር። እና ደግሞ እኛም አማኞች ደግሞ ቃላችንን እንጠብቅ ይጠበቅብናል። አዎ ካለ አረጋለሁ ካለ ቤተክርስቲያን አገለግላለሁ ካለ እናድርግ። ቢመቸው በመቸ ለምን ቃል ኪዳን እንገባለን? ካልቻለ ያው አልችልም it's okay to say no። እየታገረ እኮ ነው እዚህ ላይ እግዚአብሔር እኮ አልችልም የምትሉ እኮ እግዚአብሔር አይፈርድባቸውም። እሱ ኃይሉ ይሰጣችኋል፣ ካስፈለጋችሁ ብርታቱን ይሰጣችኋል፣ ችሎታውን ይሰጣችኋል። እና ምንድን ነው በመከራው ስናልፍ አለመማር አለበለዛ ምን ብለው ይጨርሷል? ያለዛ ይፈረድባቸዋል፣ አሁንም ይፈረድባቸዋል ይለናል። ስለዚህ ምንድነው ማድረግ ያለብን? መከራ በፍጥነቱ እናገራለሁ። እዚህ ላይ የሚናገረን 4 ነገር አለ። በመከራው ስናልፍ መታገስ አለብን። በመከራው ስናልፍ ልባችንን ማጽናትና ማጠንከር አለብን። በመከራው ስናልፍ አለማፕሮግራም ኦር ኮምፕሌን አለማድረግ። መጨረሻ ደግሞ አለማመን፣ አትማሉ or do not swear። አሜን። እና በዚህ ውስጥ በመከራው ስናልፍ እግዚአብሔር ላይ መተማመን እስከ መቼ ድረስ? ጌታ እስከሚመጣ ድረስ። አሜን።